ሚስቶች ሁለት ኪስ እንዳላቸው ታውቃለህ አለኝ። ምንድነው አልኩት። በጣም ጥሩ ነገር የምሰራበትን ኪስ በቀዳዳ ነው የሚከቱታል። ጥሩ ነገር ስታረጋቸው ይሄ ቫኬሽኑን ያረክላትን በጎ ነገር መልካም ነገሮቿን በጎ ነገሮቹን ያደረክላትን የሰጣሃትን ያደረከውን እሱም በቀዳዳ ኪስ ነው። የተናገርከውን የተሳሳትከውን የቀረኸውን ደግሞ በሙሉ ባልተቀደደ ኪስ ያረጉትና ግጭት ሲፈጠር አንድ ነገር መልካም ነገር እንዳላደረክ አድርገው ይነግሩሃል። እውነቱን ነው። ብዙ ሰዎች ጋር ያየሁት ይሄን። ስለዚህ ለቃቅመን ክፉ ነገር የምንይዝበትን ኪስ ቀዳዳ እናርገው። መልካም ደግሞ የሰራንባቸው የተደራረግንላቸው እነሱ ኪሶችን ደግሞ ድፍን ብናረግ በጣም ጥሩ ነው። ዛሬ እስቲ ቤታችሁ ውስጥ ያላችሁ ሚስቶች ቼክ አርጉ፣ እዚህም ያላችሁ ቼክ አርጉ። በህይወታችሁ የትኛውን ነው መያዝ የሚቀናችሁ? የሆነ ነገር በተፈጠረ ቁጥር ክፉ ነገር ሰው ለቃቅሞ የያዘበት ኪስ አሁንም አለ። አስቀምጦት ቁጭ ካዝናለው የማይነካ ከዛ እሱን ነው የሚያወጣው በንግግር ጊዜና ጥንቃቄ ማድረግ ያስፈልጋል። ስለዚህ